ዩቲዩብ ላይ ገንዘብ መስራት የምትፈልጉ ከሆነ ልክ እዚህ ላይ እንደምታዩቸው የሀገራችን ዩቲዩበርስ ቪዲዮ በመስራት ብቻ በተዳዳራችሁን ማግኘት የምትፈልጉ ከሆነ ይሄ ቪዲዮ ለእናንተ ነው። ኦልሬዲ እንደዚህ አይነት ቪዲዮዎችን ለመመልከት ስትገቡ ዩቲዩብ ላይ ገንዘብ ለመስራት 4000 ዋች አወር እና 1000 ሰብስክራይበር እንደሚያስፈልግ መቼም በእርግጠኝነት ታውቃላችሁ። በዚህ ቪዲዮ ይሄንን 4000 ዋች አወር እና 1000 ሰብስክራይበር በሁለት ወር ባነሰ ጊዜ ውስጥ እንዴት ማሳካት እንደምትችሉ ነግራችኋለሁ። ሰላም ጋይስ፣ የማታውቁ ሰዎች ዮናስ መባላለሁኝ። በዚህ ዩቲዩብ ቻናል ስለ ተለያዩ ስራዎች እንዲሁም ስለ ዲጂታል ማርኬቲንግ፣ ዩቲዩብ ኤቭሪቲንግ የምናወራበት ቻናል ነው። እስካሁን ፋሚሊ ካልሆናችሁ ሰብስክራይብ በማድረግ ፋሚሊ መሆን ትችላላችሁ። ዛሬ የዩቲዩብ ቻናላችሁን እንዴት ለዩቲዩብ ፓርትነርሺፕ ፕሮግራም ሬጂስተር ማድረግ እንደምትችሉ ነግራችኋለሁኝ። ከዛ በፊት ግን ዩቲዩብ ፓርትነርሺፕ ፕሮግራም ማለት አንድ የዩቲዩብ ቻናል ወይም ደግሞ ኮንቴንት ክሬተር ሚኒመም የሆነውን ትሬሽሆልድ ካለፈ በኋላ ያ ማለት 4000 ዋች አወር እና 1000 ሰብስክራይበር ካለፈ በኋላ ዩቲዩብ ሪኮግናይዝ ያደርገዋል ልክ እንደ አንድ ሜምበር ክሬተር አድርጎ ማለት ነው። ከዛ በኋላ ነው ገንዘብ ጀነሬት ማድረግ የሚችለው ያ ቻናል። እና ሁላችሁም እንደምታውቁት 4000 ዋች አወር እና 1000 ሰብስክራይበር በተለይ ደግሞ ለጀማሪዎች ቀላል አይደለም። አንዳንዶች አመት 2 አመት ድረስ ይፈጅባቸዋል። አንዳንዶች ደግሞ በ2 ወር በ3 ወር ጊዜ ውስጥ ያሳኩታል። እነዚህ በአጭር ጊዜ የሚያሳኩ ሰዎች ምን አድርገው ነው የሚለውን 7 ቲፖች እነግራችኋለሁኝ በዚህ ቪዲዮ። ከዩቲዩብ የሚገኝ ገንዘብ ሀሪፍነቱ እናንተ ተኝታችሁ ነው ቻናሉ ገንዘብ ጀነሬት የሚያደርግላችሁ። ስፔሻሊ ደግሞ እኛ ሀገር ላይ አሁን አዶች እየተለመዱ ከመጡና ለምሳሌ ቅርብ ጊዜ አብዛኛው ሰው ይጠቀም የነበረው በቪፒኤን ስለነበረ ቪዲዮዎቻችን ላይ አዶች ስለነበሩ በደንብ ገንዘብ እያገኘን ነበረ። አንድ ቪዲዮ ክሬት እናደርጋለን፣ ያንን ቪዲዮ ድጋሚ መንካት አይጠበቅብንም፣ በራሱ ገንዘብ ጀነሬት እያደረገ ይመጣል። ሶ ዩቲዩብ እውነተኛ ሳይድ ኢንካም ሊባል የሚችል ነገር ነው። ቢካዝ እናንተ በተኛችሁበት ስለሆነ ገንዘብ የምታገኙት ማለት ነው። ሶ እንዴት ነው ከዩቲዩብ ላይ የሚሰራውን ገንዘብ ወደኛ ዊዝድሮ ማድረግ የምንችለው፣ በምን አካውንት ነው ገንዘቡን የምንቀበለው የሚለውን ሌላ ቶፒክ ነው፣ በሌላ ቪዲዮ የምናወራው ነገር ይሆናል። ኢንተረስትድ ከሆናችሁ ኮሜንት ላይ ያሳውቁኝ። በዚህ ቪዲዮ እስከ መጨረሻው ድረስ ከተከታተላችሁኝ በተደጋጋሚ የሚነሱ ጥያቄዎች አሉ ዋች አወር እና ሰብስክራይበር ላይ። ለምሳሌ ረጅም ቪዲዮ ብለቅ ዋች አወር ይጨምራል ወይ? ዋች አወር መግዛት ይቻላል ወይ? ሰብስክራይበር መግዛት ይቻላል ወይ? የራሴን ቪዲዮ በተደጋጋሚ ብመለከተው ዋች አወር ይጨምርልኛል ወይ? እነዚህን ሁሉ ነገሮች በቪዲዮ መጨረሻ ላይ መልስ የምሰጣችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። ዛሬ ወዳዘጋጀሁላችሁ ቲፖች ከመግባቴ በፊት ምናልባት ኢንኬዝ ለማታውቁ ሰዎች ዋች አወር ማለት አንድ ሰው የዩቲዩብ ቪዲዮአችሁን ከፍቶ ለምን ያህል ደቂቃ የእናንተን ኮንቴንት ኮንሱም ያደርጋል ነው። እነዚህ ኮንሱም የሚደረጉ ኮንቴንቶች ተደምረው በ12 ወር ውስጥ ምን ያህል ሰው ለምን ያህል ደቂቃ የእናንተን ቪዲዮ ኮንሱም አድርጓል የሚለው ይደመርና እሱ 4000 ዋች አወር ሲሞላ ኤሊጂብል ትሆናላችሁ ማለት ነው ዩቲዩብ ላይ ሜምበር ለመሆን። ለጀማሪዎች የእናንተ ዋች አወር ምን ያህል ካውንት እንዳደረገ ወይም ምን ያህል እንደደረሳችሁ ለማወቅ ለጀማሪዎች ዩቲዩብ ስቱዲዮ ላይ ትገቡና እርን የምትለዋ ቦታ ላይ ስትገቡ ከስር ወደ ታች ስክሮል እያደረጋችሁ ስትመጡ ያሳያችኋል ምን ያህል ሰብስክራይበር እንዳላችሁ፣ ምን ያህል ዋች አወር እስካሁን ካውንት እንደደረገ። እዛ ላይ እየገባችሁ በየጊዜ ፕሮግረሱን ትራክ ማድረግ ትችላላችሁ። በአጭር ጊዜ ውስጥ ይህንን ዋች አወር እና ሰብስክራይበር ለማለፍ የመጀመሪያው ቲፕ ዩቲዩብ ላይ ሪከመንድ የማድረጋችሁ ስቶሪ ቴሊንግ ነው። ስፔሻሊ ደግሞ ጀማሪዎች ስትሆኑ የሆነ ሰው የእናንተን ቪዲዮ መጀመሪያ ሲመለከተው ስለ እናንተ ምንም ክሉ አይኖረውም። ስለዚህ የመጣችሁበትን ባክግራውንዳችሁን፣ እንዴት ስለዛ ቶፒክ ልታወሩ እንደቻላችሁ ከምታስቡት በላይ ሰዎች ከእናንተ ስቶሪ ጋር ሪዘኔት ያደርጋሉ። እመኑኝ፣ በጣም ብዙ ዩቲዩበርስ አይቻለሁ። ታውቋቸዋላችሁ እነዚህን ክሬተሮች አይደለ? የራሳቸውን ህይወት ብቻ ዶክመንት እያደረጉ ምን ያህል ሰው እንደሚመለከታቸው። ቢካዝ ሰው ከምታስቡት በላይ ከእናንተ ታሪክ ጋር ተመሳሳይ ነገር ይኖረዋል። ስለዚህ ሞር ስቶሪ ቴሊንግ ባበዛችሁ ቁጥር ሰዎች ከእናንተ ጋር ሪዝኔት እያደረጉ ይመጣሉ። እኔ ልክ ዩቲዩብ ቻናል ስጀምር አብዛኛዎቹ ይታዩልኝ የነበሩት ቪዲዮዎች ዩኒቨርሲቲ ላይ ስለነበረ ላይፍ የማወራባቸው ስራ ስጀምር እያንዳንዱን ፕሮሰስ ዶክመንት ያደረጉባቸው ቪዲዮዎች ነበሩ ሞር የሚታዩት። እና ጀማሪዎች ከሆናችሁ ስቶሪ ቴሊንግን በደንብ ሊጠቀሙበት ይገባል። ከስቶሪ ቴሊንግ በተጨማሪ የምትጠቀሙት ታይትል እና ተምኔል አጠቃላይ ቪዲዮአችሁ ሊናገር የፈለገውን ነገር በአጭር ጊዜ የሚያሳይና ሰዎች ልክ ዩቲዩብ ላይ ሲገቡ ሪኮመንዴሽን ላይ ሲያዩት ራሱ የሚስብና አትራክት አድርጎ ሊያስገባቸው የሚችል መሆን አለበት። ከዛ በተጨማሪ ደግሞ ቪዲዮዎቻችሁ ላይ ሁክ ተጠቀሙ። ሁክ ማለት ሰው ልክ በመጀመሪያው 3 ሰከንድ ውስጥ እንዳዳመጣችሁ እስከ መጨረሻው እንዲቆይ የሚያደርግ ነገር። ለምሳሌ ይሄንን ቪዲዮ ሲጀምረው ዩቲዩብ ላይ ገንዘብ መስራት የምትፈልጉ ከሆነ ልክ እንደነዚህ ሰዎች ገንዘብ earn ማድረግ የምትፈልጉ ከሆነ ያልኩበት ምክንያት ሁክ ነው። ቢካዝ አብዛኛው ሰው እንደሚፈልገው ስለሚታወቅ ማለት ነው። ሁለተኛው ቲፕ ቪዲዮአችሁን ዳይናሚክ አድርጉት። ያ ማለት
እንዲሁ ፊት ለፊት እኔ እያወራሁኝ ወይም እናንተ እያወራችሁ ብቻ 10 ደቂቃ ከሚያልፍ በመሃል ልትገልጿቸው የፈለጋችሁትን ነገሮች በግራፊክስ፣ በክሊፖች፣ በኢሜጆች፣ በሳውንድ ኢፌክቶች ቪዲዮውን ሞር ዳይናሚክ ባደረጋችሁት ቁጥር ሰዎች ረጅም ጊዜ ሳያስቡት የእናንተን ቪዲዮ ኮንሱም እያደረጉ ይቆያሉ። አላማችን ሰዎች ቪዲዮ ለረጅም ጊዜ እንዲመለከቱት ስለሆነ በመሃል ብዙ ነገሮችን ባስገባችሁ ቁጥር አቴንሽናቸውን እየያዛችሁና እየቆያችሁ ትመጣላችሁ ማለት ነው። ሶስተኛው ቲፕ ኤቨርግሪን ኮንቴንት የሚባሉ አሉ ዩቲዩብ ላይ። ኤቨርግሪን ኮንቴንት ማለት ሁልጊዜም ቢሆን ተፈላጊ የሆኑ ኮንቴንቶች ወይም የማያረጁ አይነት ኮንቴንቶች። ብዙ ጊዜ አይታችሁ ከሆነ አዳዲስ ዩቲዩበር ሰዎች ይመጡና የራሳቸውን ኒሽ ስፔሲፊክ ሆነው ለመስራት ሲመጡ ብዙ ጊዜ ሲታገሉ ትመለከታችኋላችሁ። ምክንያቱም እነሱ ይዘውት የመጡት ኮንቴንት ኤቨርግሪን አይደለም ወይም ሁሉም ሰው የሚፈልገው አይነት ኮንቴንት አይደለም። ዩቲዩብ ላይ ጉግል ላይ ሄዳችሁ ሃይስት ሲፒኤም ዩቲዩብ ኒሽስ ብላችሁ ሰርች ብታደርጉ የሚመጡላችሁ ኒሾች አሉ። ሃይስት ሲፒኤም የሚባሉት ምንጊዜም ሰርች የሚደረጉና ሰዎች በተደጋጋሚ ሪከመንድ ሲደረጉ የሚመለከቷቸው ቪዲዮዎች ናቸው። ለምሳሌ how to make money online፣ ሳይድ ሃስልስ፣ ከዛ ደግሞ ወደ ኢንተርቴንመንቱ ሲመጣ እነዚህ የሚውዚክ ሚክሶች፣ እነዚህ ቪዲዮዎች ሃይስት ሲፒኤም ያላቸው ናቸው። ሰው ምንጊዜም ዩቲዩብ ስትጀምሩ እናንተ መስራት የምትፈልጉት ነገር አለ፣ የእናንተ ኒሽ አለ። ግን ቶሎ ብላችሁ ወደ ዩቲዩብ ፕሮግራም ሜምበርሺፕ ለመግባት ከፈለጋችሁ እነዚህ ኤቨርግሪን የሚባሉትን ወይም ሰዎች ሁልጊዜ ለመመልከት የማይሰለቿቸውን አይነት ቪዲዮዎች መርጣችሁ እነሱ ላይ ታይማችሁን ኢንቨስት ካደረጋችሁ ሞስት ፕሮባብሊ አልጎሪዝሙ የእናንተን ኮንቴንት በደንብ ፑሽ ያደርግላችኋል። ከዛ በተጨማሪ ደግሞ ሶሻል ሚዲያ ፕሬዘንስ ሊኖራችሁ ይገባል። ያ ማለት ዩቲዩብ ክሬተር ከሆናችሁ ቲክቶክ ሊኖራችሁ ይገባል። ኢንስታግራም፣ ፌስቡክ፣ ቴሌግራም እነዚሁን ነገሮች ያስፈልጋሉ። ልክ አንድ ቪዲዮ ሲወጣ 3-4 ቦታ ላይ ፕሮሞት እንዲደረግ ማለት ነው። ልክ ቪዲዮን አፕሎድ ስታደርጉት ኢንስታግራም ላይ ሄዳችሁ እንደዚህ አይነት ቪዲዮ ለቅ ያለውኝ ገብታችሁ ቼክ አድርጉት። ሰው በተለያዩ ሶሻል ሚዲያ አካውንቶች ላይ ዩቲዩባችሁን ፕሮሞት እያደረጋችሁ ስትመጡ አንደኛ የሚያውቋችሁ ሰዎች የእናንተን ቪዲዮ ሞስት ፕሮባብሊ እስከ መጨረሻው ድረስ ይመለከቱላችኋል ማለት ነው። ስለዚህ ይህንም እንደ ሌላ ቲፕ ሰዱት። ወደ ቀጣዩ ቲፕ ከመሄድ በፊት እስካሁን እየተመለከታችሁት ከሆነ ይህን ቪዲዮና ላይክ ካላደረጋችሁ ይሄ ታይም ላይክ የምታደርጉበት ነው። ቪዲዮን ላይክ ታደርጉታላችሁ። አራተኛው ቲፕ ኦዲየንሳችሁ ኢንጌጅ እንዲያደርግ ጠይቁ። ልክ አሁን እንዳደረግኩት ማለት ነው። በቪዲዮ መሀል ላይ ሊሆን ይችላል፣ ስትጀምሩ ሊሆን ይችላል። አክሽን እንዲወስዱ ጠይቋቸው። ብዙ ጊዜ አክቹዋሊ ሪሰርች የተደረገም ነገር ነው። ሰዎች በራሳቸው ከሚያደርጉት ይልቅ አሁን ላይ እንደዚህ አድርጉ ሲባሉ የሚያደርጉት ይበልጣላ። ብዙ ትላልቅ ዩቲዩበር ይመለከታላችሁ። አሁኑን ሂዳችሁ ሰብስክራይብ አድርጉ፣ አሁን የኖቲፊኬሽን ደውሉን ክሊክ አድርጉት ይላሉ። ለምንድን ነው? ሰዎች ሲደረጉ በዛች ሞመንት ላይ ሌላ ኮንቴንት ኮንሱም እያደረጉ ስላልሆነ ሞስት ፕሮባብሊ ክሬተሩ ያላቸውን ነገሮች ያደርጋሉና ኦዲየንሳችሁ ኢንጌጅ እንዲያደርግ ጠይቋቸው። የተሰማቸውን ነገር ኮሜንት ላይ እንዲጽፉ ጠይቋቸው። ብዙ ጊዜ ኮሜንት አድርጉልኝ ይላለሁን ያስተውላችሁ ከሆነ ቪዲዮውን ላይክ እንዲያደርጉ ጠይቋቸው። ሶሻል ሚዲያ ላይ የሚፈልጉትን ነገሮች እንዲጠይቋችሁ። ይሄ የሚደረግበት ምክንያት ምንድን ነው? ዋንስ ከእናንተ ጋር ኢንጌጅ ካደረጉ ሞስት ፕሮባብሊ ቀጣይ ሌላ ቪዲዮ ስትለቁ እስከ መጨረሻው ድረስ ሊመለከቱላችሁ ይችላሉ። እንዳትረሱ፣ አላማችን ሰዎች ረጅም ደቂቃ የእናንተን ቪዲዮ ኮንሱም እንዲያደርጉ ማድረግ ነው። አምስተኛው ኢንድ ስክሪናችሁን በደንብ የሚያምር ልታደርጉት ይገባል። ያ ማለት ምንድነው? ኢንዱስትሪ ላይ ለምሳሌ ብዙ ጊዜ እኔን ቪዲዮዎች አይታችሁ ከሆነ 3 ቪዲዮዎችን አስቀምጣለሁኝ። ልክ ይሄኛውን ቪዲዮ ኮንሱም አድርጎ የጨረሰ ሰው ሞስት ፕሮባብሊ ሊወዳቸው የሚችሏቸውን ቪዲዮዎች መጨረሻ ላይ እናስቀምጣለን። ሰው ከዚህ ቻናል እንዳይወጣ ማድረግ ነው አላማው። ከዛ በተጨማሪ ዩቲዩብ ላይ ካርድ የሚባሉ ነገሮች አሉ። በየጊዜው ልክ እንዲህ ቪዲዮ እያያችሁ እዚህ ጋር ሌላ ቪዲዮ ይመጣላችኋል። ሜቢ ይሄኛው ቪዲዮ እየሰለቻችሁ ከሆነ ወደዛኛው ቪዲዮ ዳይሬክት ያደርጋችኋል። ከዛ በተጨማሪ ቪዲዮአችሁ መሀል ላይ ስለ ሌሎች ቪዲዮአችሁ ማውራት ጀምሩ። እንደዛ ሲሆን ሰዎች ይሄኛው ቪዲዮ የተሰላችሁ ከሆነ ቶሎ ብለው ወደዛኛው ቪዲዮ ፍሊፕ እንዲያደርጉ ማለት ነው። በዚህ አጋጣሚ ዩቲዩብ ላይ እንዴት ዩቲዩብ ይጀመራል? ዩቲዩብ ለመጀመር ምንድነው የሚያስፈልገኝ? እቃዎቹ ምንድን ናቸው? በስልኬ መስራት እችላለሁኝ ወይስ ካሜራ ያስፈልገኛል? እነዚህን የመሳሰሉትን ጥያቄዎቻችሁን ላይክ በሰፊው የመለስኩበት አንድ ቪዲዮ አለ። እሱን ከስር ዲስክሪፕሽን ላይ አስቀምጥላችኋለሁ። ካልሆነ እዚህ ካርዱ ላይ ታገኙታላችሁ። ገብታችሁ እሱን ቼክ ማድረግ ትችላላችሁ። ስድስተኛውና የመጨረሻው ቲፕ ግን በጣም አስፈላጊ የሆነው ከሁሉም ምንድነው? ኮንሲስተንሲ ነው። ዩቲዩብ አልጎሪዝሙ እንዴት እንደሚሰራ ልንገራችሁ። ልክ ይሄንን ቪዲዮ ስለቅ ኖርማሊ ሌላ ቪዲዮ እየተመለከተ ያለ አንድ ሰው ካለ ከጎን ሪኮመንዴሽን ላይ ይሄ ቪዲዮ ይመጣለታል። ሞስት ፕሮባብሊ ሰው ሰርች ከማድረግ ይልቅ ሪኮመንዴሽን ላይ ያለውን ነገር ነው ገብቶ የሚመለከተው። ዩቲዩብ የእናንተን ቪዲዮ ሌላ ሰው ሪኮመንድ እንዲያደርገው ኮንሲስተንት መሆን አለባችሁ። ፔጃችሁ ላይ ሊተማመን ይገባል። ላይክ ፊክስድ በሆነ ስኬጁል በተደጋጋሚ ፖስት የምታደርጉ ከሆነ
አልጎሪዝሙ እናንተ ላይ ይተማመንና የእናንተን ቪዲዮዎች ሪከመንድ ማድረግ ይጀምራል ማለት ነው። ቤዚክሊ ለዛሬ ያስኩላችሁ ቲፖች እነዚህ ናቸው። ቅድም እመልስላችኋለሁ ብዬ ወዳዘጋጀኋቸው ጥያቄዎች ልግባ። የመጀመሪያው ብዙ ሰው በተደጋጋሚ የሚጠይቀው ዋች አወር እንዲጨምርልኝ የራሴን ቪዲዮዎች በተደጋጋሚ መመልከት እችላለሁኝ ወይ ነው። አጭሩ መልስ አይቻልም ነው። ዩቲዩብ አልጎሪዝም ይሄን ዲቴክት ያደርገዋል። ከራሳችሁ ብራውዘር ላይ በተደጋጋሚ ቪዲዮዎችን የምትመለከቱ ከሆነ በ48 ሰዓት ውስጥ ዲቴክት አድርጎ ያንን ዋች አወር ከእናንተ ላይ ይቀንሰዋል። ኢን ዘ ሎንግ ረን ደግሞ አካውንታችሁንም አፌክት ስለሚያደርገው የራሳችሁን ቪዲዮ በተደጋጋሚ በማየት ወይም ሌሊቱን ሙሉ ከፍታችሁ በማደር ዋች አወራችሁ ይጨምራል ማለት አይቻልም። ሌላኛው ዩቲዩብ ሰብስክራይበር እና ዋች አወር በገዛ ይሻለኛል የሚል ሰው ደግሞ አለ። ይሄንም እኔ ሪከመንድ አላደርጋችሁም። ምክንያቱም አንዴ አካውንታችሁ ፍላግ ከተደረገ ወይም እንደዚህ አይነት ሰስፒሺየስ አክቲቪቲዎች ከታዩበት በኋላ ላይ ሞኔታይዝ ለማድረግ ሊያስቸግራችሁ ስለሚችል ኳሊቲ ኮንቴንት ክሬት እያደረጋችሁ ኦርጋኒክ በሆነ ወይ ሞኔታይዝ ብትደረጉ የተሻለ ነው። አካውንታችሁን ቀድማችሁ ፍላግ አታርጉት፣ ላይክ ዩቲዩብ ሲሪየስሊ የምትወስዱት ከሆነ ማለት ነው። ከዛ በተጨማሪ ዩቲዩብ ሾርቶች ተጀምረዋል። አሁን ዩቲዩብ ሾርትስ ቪዋቸው አይደመርም። ያ ማለት ዋች አወር ላይ ኢፌክት ያመጣሉ እያለ የሚጠይቅ ሰው ስላለ ነው። ምንም ያህል ዩቲዩብ ሾርታችሁ ቢታይ ለአመት ያህል እስከ 90 ሚሊዮን ቪው ካለው ነው እንጂ የሚቆጠረው የዩቲዩብ ሾርት ቪዎች ተደምረው 4000 ዋች አወር ላይ ካውንት አይደረጉም። ሌላው የመጨረሻው ጥያቄ ዋች አወር እንዲጨምር ረጃጅም ቪዲዮዎች ብሰራ ይሻላል ወይስ አጫጭር ቪዲዮዎች ብሰራ ይሻላል የሚል ጥያቄ አለ። ቪዲዮአችሁ 20 30 50 ደቂቃ ስለሆነ ዋች አወራችሁ ይጨምራል ማለት አይደለም። አንድ ቪዲዮ ምን ያህል ደቂቃ ነው የሚገባው ለሚለው ትክክለኛው መልስ ቪዲዮው ላይክ መንካት ያለበትን ቶፒኮች በሙሉ ነክቶ እስኪጨርስ ድረስ የሚፈጀው ሰዓት ነው በቂ ሰዓት የሚባለው። ላይክ ከ10 ደቂቃ ለማስረዘም ብላችሁ ወይም 10 ደቂቃ ለመድረስ ብላችሁ ቪዲዮውን ቦሪንግ ልታደርጉት አይገባም። ልክ የሆነ ዩዘር የእናንተን ቪዲዮ ቦሪንግ እንደሆነ ካወቀና በመሃል አቋርጦ ከወጣ ዋች አወራችሁን በጣም አፌክት ስለሚያደርገው በተቻለ መጠን ዩቲዩብ ቪዲዮዎች ኮምፓክት የሆኑና አይዲያቸውን በሚገባው ሰዓት የሚጨርሱ መሆን መቻል አለባቸው ማለት ነው። እንግዲህ እነዚህን ቲፖች ተከትላችሁ ኮንሲስተንትሊ ለ2 ለ3 ወር ያህል የምትሰሩ ከሆነ እመኑኝ ላይክ ምንም ማልጠራጠሩ ነገር ቢኖር በ3 በ2 በ4 ወር ጊዜ ውስጥ ሞኔታይዜሽኑን ታልፋላችሁ፣ ገንዘብ ማግኘት ትጀምራላችሁ። ዮናስ ምን አለ ትሉኛላችሁ የዛኔ። ፕሊዝ ከነዚህ መካከል አንዱንም ሳትረሱ የጻፋችኋቸውን ነገሮች በሙሉ አፕላይ አድርጓቸው። ልክ እንደማንኛውም ቪዲዮ አይታችሁ እንድታልፉት አልፈልግም። ተጨማሪ ግር ያላችሁ ነገር ካለ ኮሜንት ላይ ጻፉልኝ። በሌላ ጊዜ ዲስከስ እናደርገዋለን። ሌላ ቪዲዮ ሰርተን እናወራለን። ከዛ በተጨማሪ ጥያቄዎቻችሁን ዩቲዩብ ላይ ማወቅ የምትፈልጓቸውን ነገሮች ኮሜንት ላይ ያሳውቁን። እዛም ላይ ኢንጌጅ እናደርጋለን። ቀጣይ ስለምን ቪዲዮ እንድሰራላችሁ እንደምትፈልጉ ማወቅ ፈልጋለሁ። እሱንም አሳውቁኝ። በቀጣይ ቪዲዮ እስክንገናኝ ድረስ ቻው።